እሺ ይለዋል። እሸቱ ስለ ክርስቶስ ደንታ የለው፣ ስለ ሃይማኖት ደንታ የለው። የሚጋለብ ህዝብ ግን አለው፣ የሚነዱት ህዝብ ግን አለው። በሻሸመኔ ወንድሞቻችን ላይ በደረሰው አደጋ እጅግ በጣም አዝነናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ኦፊሻል ቤተሰቦች እንደምናላችሁ እንደምንስቆያችሁ፣ እኔ አለው እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። እንግዲህ 23 ሰብስክራይብ ደርሰናል። ሞቅ ያደረጋችሁት ነው። ሞቅ አድርጉት። በቅርብ ጊዜ አንድሽ እንደምታስገቡ ተስፋለኝ። ትወዳችሁ ኦርቶዶክሳውያን ወጥቶ ከመቅረት ይጠብቀን እግዚአብሔር። ከዝግጅት ሲመለሱ የነበሩ ምእመናን ዛሬ ቀብራቸው ስነ ስርዓት እየተፈጸመ ነው ያለው። ነፍሳቸውን በአጸደ ገነት ያኖርልን ማለት እወዳለሁ። በዛሬ ቪዲዮ ስለ እሸቱ ጉዳይ ዘመድኩን አንዳንድ ሀሳቦችን አንስቷል። እንዲሁም ወንድማችን እፎይ ላይ እጅግ መነጋገሪያ የሆነ ጉዳይ ብዙ ምእመናን ታስሯል በሚለው ቃል እየተሸወዱ ነው ያሉትና ወንድማችን እፎይ አልታሰረም። እየሰማችሁት ያለው መረጃ ውሸት ነው ለማለት እወዳለሁ። ሁላችሁም ይህን አዲሱን ቻናል ሰብስክራይብ አድርጉት። ከዚህ በኋላ በዚህ ቻናል የምንገናኝ ይሆናል። የንቁሃን ሚዲያ ቤተሰቦች እንግዲህ ሰብስክራይብ አድርጉት። በቅርብ ጊዜ አንድ ሺህ ያስገቡኝ ማለት ወዳለኝ። አሁን ቅድሚያ ወዳደረኩት ቪዲዮ ወስዳችኋለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። እጅግ የምናተርፍበት ቁም ነገር የምናገኝበት ቪዲዮዎችን ሰብሰብ አድርገን ትቻለኝ። ቀጥታ ወደ ቪዲዮ እንሄዳለን። አሁን አየለት ይሄንን እሱም የፈለገው የቡና ላይ ወሬ ይዞ ይሄንን ነው። ይሄ ጸረ አማራነት ነው፣ ጸረ ኦርቶዶክስነት ነው፣ እናውቀዋለን። አሁን እንግዲህ ሰሞኑን ደግሞ እቺን ለማረሳሳት የጥቁር ውሃ ካቴድራል ማስጨረሻ የምንትስዬ ገዳም ማስጨረሻ ይላል። ይሄው ከብት ይሄው እንደነዱት የሚነዳ ሾርት ሚሞሪያ የሚሆነ ኦርቶዶክስ እሺ ይለዋል። እሸቱ ስለ ክርስቶስ ደንታ የለው፣ ስለ ሃይማኖት ደንታ የለው። የሚጋለብ ህዝብ ግን አለው፣ የሚነዱት ህዝብ ግን አለው። እነዚህም ኃይል ሊባሉ ይገባል፣ እረፍ ሊባል ይገባል። ሃይማኖት ነው የተያዘው። እነሱ አንዳቸው ወጥተው በክርስቶስ ላይ የተነገረው ትክክል አይደለም፣ እኛ ብናምነውም እንዲህ ብለን መጻፍ እንዲህ ብለን መናገር የለብንም አላሉም። እኔ ጌታዬ አምላኬ መድኃኒቴ የምለውን አደባባይ ወጥቶ ክፍት አፉን ሲከፍትብኝ አንድ እስላም ወጥቶ ትክክል አይደለም፣ ይሄን እኮ እነ ዘመድኩን ያመልኩታል፣ ይሄንን እኮ እነ እፎይ ያመልኩታል፣ ይሄንን እኮ እነ እሸቱ ያመልኩታል፣ ይሄንን እኮ እነ ከሌ ያመልኩታል፣ አምላካቸው ነው ብሎ አንድም እስላም ወጥቶ አልተናገረም። እፎይ ይገደል ይላል። እከካሙላ በጣም ያሳዝናል። እማይሰለጥን እርጥብ ይመጣና ደግሞ እዚህ ገጠሬ ገተት ደግሞ የእሸቱን አይቶ 2 ነጥብ ምናምን ቪው ሲያገኝ አይቶ ደግሞ ሌላው ገጠሬ ይመጣና እንዲህ ይላል። በእውነት እኔማ አልፋታቸው። ተመልከቱት። ይሄን ገጠሬ ይሄን ሰገጤ ገጠሬ ደግሞ ይመጣና ገመዳፍ እፎይን ይናገራል። አንገቱ ላይ ማህተም አድርጎ ምናልባትም ሌላ ሃይማኖት ተከታይ ሊሆን ይችላል። ከዛ ይጨበጨበለታል። እንዲህ ይላል፣ ስሙት። አንላቀቅም። ገመዳፍ ስሙት። እፎይ የተባልከው መጀመሪያ ስለ ነብዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ፣ በእስልምና ዙሪያም እውቀቱም የለህም። ባዶ ቅንጭላት ነህ። በክርስትናም እውቀቱ የለህም። ባዶ ሜሞሪ ነህ። ነገር ግን በኦርቶዶክስ እምነት እውቀቱ ካለህ ቂጧ ሞጥራ ወደ ቤተ ክርስቲያን የምከደውን፣ ጡቷን ከፍታ ወደ ቤተ ክርስቲያን የምከደውን አለባበስ የክርስቲያን አለባበስ እንዲህ አይደለም ብለህ ማስተማር ሲገባህ ስለተከበረው ስለ ሙስሊሙ ማህበረሰብ ስለ ነብዩ መሐመድ አንተ ምን አባክ አግብቶ ነው የምትናገረው? አንተ ሴተኛ ዳርልሽ። እውቀቱ ካለህ እኮ ቂጧን ከፍታ ወደ ቤተ ክርስቲያን የምከደውን እህትህን አይ ትክክል አይደለም ብለህ መምከር ነበረብህ። አሁን እኔ እርጥብ ሰገጤ አሁን ምን ትሉታላችሁ? እመከደውን እከትህን እንትንብተር አትምባገባ
ይሄ ሞጣ ተማሪ ነው። በጣም ያስታውቃል። ይሄ ማገዶ የሚፈጅ እርጥብ ሰገጤ እያየው ነው። አሁን ኢትዮጵያ ውስጥ ጥያቄ የሚጠየቁ ሰዎች አሉ። በአሁኑ ሰዓት እነ እፎይ ታሰሩ የሚል መረጃ በጣም ጮክ ተብሎ እየተነገረ ነው የሚገኘው በተለያዩ የሚዲያ አውታሮች። ነገር ግን ይህ ዜና ሐሰት መሆኑንና እነ እፎይ ባሉበት እጅግ በጣም ሰላም መሆናቸውን ልናረጋግጥ እንወዳለን። ባልሆነ መንገድ የሚናፈሱ ወሬዎችን ከመቀበልና በዛም ከመሸበር ወደ ኋላ እንድንቆጠብ አሳስባቸዋለሁ። እነ እፎይ እጅግ በጣም ሰላም ናቸው። ወደፊትም እንደ እግዚአብሔር መልካም ፈቃድ ሰላም ይሆናሉ። እንግዲህ ሁላችሁም እንደምታውቁት ዘመድኩን በቀለ በእሸቱ መለሰ ላይ አንዳንድ ሀሳቦችን በእንደዚህ አይነት መልኩ ሰንዝሯል። እንዲሁም ወንድማችን እፎይ እንዳልታሰረ ከወንድማችን ቴዎድሮስ ሩፋኤል ሙሉ በሙሉ መረጃውን አጣርቼ እየመጥቻለሁ ማለት ነው። በመቀጠል የምንሄደው ከዚህ ኪቲ ሲመለሱ የነበሩ ምእመናን እህት ወንድሞቻችንን ቀብር ስነ ስርዓት የማስደምጣችሁ የማሳያችሁ ይሆናል። ቀጥታ ወደ እነሱ ሄዳለሁ አሁን በሻሸመኔ ወንድሞቻችን ላይ በደረሰው አደጋ እጅግ በጣም አዝነናል። ከአዌ ከአርባ ምንጭ ዝግቲ አንግሰው በመመለስ ላይ ባሉበት ሰዓት እንደሰማችሁት በዴሳ በሚባል ከተማ ላይ በደረሰው ከፍተኛ አደጋ በሞት ያጣናቸው ወንድሞቻችን በአርባ ምንጭም አብረውን የነበሩ አብረን አንድ ማዕድ ስንቆርስ የነበሩ ወንድሞቻችን ናቸው። እጅግ በጣም አዝነናል። ለመላው የሻሸመኔ ሕዝብ እንዲሁም ለቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው መጽናናትን እንመኛለን። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑርልን። ያንተ ስራ ያንተ ስራ ያንተ ስራ ለዓለም ይወራ ያዳነው ኢየሱስ መሆኑን ሲናገር ያልተፈቀደ ይኸው ሰንበት ሲሽር አየነው ሰማነው አያሻም ምስክር ብለው ተነሱበት በጠማማ ምክር
ይመስክር ያንተ ስራ ያንተ ስራ ያንተ ስራ ለዓለም ይወራ